ስንታለ ልጆቹን እድለቢስ ያደረገ የአብራኩን ክፋይ ስንታለ በዱንያም በአኽራም እድለቢስ ያደረገ ስንታለ ምን በማድረግ ቸል በማለት ስርዓት ባለማስያዝ ወልዶ በመርሳት ስንት ወልዶ ይረሳል ማአት በተለይ አባቶች ኢላ መን ረሒመ ረቢ እንደው አሉ በጣት የሚቆጠሩ የእናትንም የአባትንም ቦታ የሚሸፍኑ ብዙ አሉ ግን ወልዶ የረሱት ይበልጣሉ ወልዶ መርሳት ማለቴ አያበሉም ማያጠጡም ማያለብሱም ብቻ እሱም አለው ነገሩ ይህንንም ማደርጋል ያንን አደርጉም ማለት አይደለም ግን ያማ ጎረቤትም ያበላል አጎትም ያበላል አያትም ማንም ያበላል ሰርተውም ለምነውም ይበላሉ ያ አይደለም ቁም ነገሩ እዚህ ጋር መስራት ነው እዚህ ጋር ማብቃት ነው እዚህ ጋር መገንባት ነው መሳጅዶቻችን በጣም ሌክዠሪ በሆነ አሰራር ይሰራሉ በብዛት ግን እዛው ውስጥ የማህበረሰብ ግንባታ ላይ ይሰራባቸው ከመስጂድ ግንባታ የማህበረሰብ ግንባታ ነው አላህን የሚያስደስተው መስጂድ አማረ ሰመረ ተገነባ ለአላህ ምኑም አይደለም ማህበረሰቡ ላይ ካልተሰራ ነገ እስላምን ተረክቦ የእስላምን ባንዲራ ከፍ የሚያደርግ ትውልድ ማፍራት ካልቻለን በዛ መስጂድ ላፋይዳ ወይም ቆርቆሮም ሆነ ዳስም ሆነ ዛፍ ስርም ይሰገዳል ያ አይደለም ቁም ነገሩ فلذلك ስንት ልጆቹን እድለቢስ ያደረጋለን አሉና ወኢዓነቲሂ አላ ሸሃዋቲሂ ስሜቱ ላይ ያገዛቸው ማለት ፕሌይስቴሽን ግዛልኝ ገዝቶ ያመጣል ለምን ብራለውን ፖርቱጋል ነው ምናምን ነው ፊልሙ ምናምን አምጣልኝ ገዝቶ ያመጣል ችግር የለውም ሰበንዲ ግዛልኝ ገዝቶ ያመጣል ችግር የለውም ብራለውና እነዚህ ነገሮች ለምን ተሰሩ ስለሚለው እኛ ህዝበ ሙስሊሙ አልገባንም ፊልሙ ስለምን ተሰራ እነዛን ፕሌይስቴሽን ምትላቸው ምናምኖቹ ለምን ተሰሩ ሶሻል ሚዲያው ቲክቶኩ ምናምኑ ለምን ተዘጋጀ አልገባንም እነሱ ብር ይሰበስቡበታል እኛ ደግሞ አእምሯችንን እንገልበታለን ጨፍን የሆነ ማህበረሰብ እንዲበዛ መሰረት ሆነው ስንት ክፍል አለው የቱርክ ፊልም ፖርቱጋል ነው ምናምን የሚባለው ስንት ክፍል አለው በጣም ብዙ ነው ክፍሉ 200 በላይ አይ ቲንክ አይደል 220 ክፍል አለው 220ውን ክፍል ያየን እያንዳንዱ ምናልባት 30 ደቂቃ ከሆነ ወር 50 ደቂቃ ከሆነ አይዶን ስንት ደቂቃ እንደሆነ ከሆነ እስቲ 200ን አባዛው በዚህ ደቂቃዎች ስንት ደቂቃ ነው በዚያ 200 ምናምን ክፍል እንዲከታተል ወላጆችም ጭምር ቁጭ ብለው حتى في شهر رمضان የኢባዳ ወር ነው ብሎ ማለት ፖርቱጋልን መከታተል ኢባዳ አድርገውት ማለት حتى في عشر الاواخر በመጨረሻዎቹ 10 ቀናቶች እንኳን ከልጆቻቸው ጋር ቁጭ ብለው እሱን የሚያዩ ብዙ ወላጆች አልፈዋል ረመዳን ውስጥ ምን ተጠቀሙ ልጆቻችሁ ከሱ والله አማናን እየበላን ያለን الله رب العزة والجلال እኛ ላይ የጣለውን አማና እየበላን ያለን لا تخونوا الله والرسول وتخونوا اماناتكم وانتم تعلمون አማናን አትብሉ እያወቃችሁ እንደማይጠቅማቸው እያወቃችሁ ምንድነው የሚጠቅማቸው ምንም አይጠቅማቸው በእርግጠኝነት ምን ነግራችሁ ምንም አይጠቅማቸው ወሬ ብቻ ነው ከዛ ልጆቻችሁ እዛ እና ፖርቱጋል የሚባሉ ሰዎች የተጠቀሙትን የመሳሪያ አይነት በእንጨቱ በምኑ እየተጠቀሙ ግቢ ውስጥ ይጫወታሉ እኔ እንትና ነኝ ምናምን ሲባባሉ ታያለ በቃ ከዛ ውስጥ የሚጠቀሙት ምንም የለም ፍሬ ቁም ነገሩ ትንሽ ስለሆነ ማለት በእርግጠኝነት 200